ሰላም ሰላም ሀበሻ ፒፕል እንዴት ናችሁ? ደህና ናችሁ? እኔ በጣም ናፍቃችሁኛል። እናንተ እንዴት ናችሁ? ደህና ናችሁ ወይ? ለነገሩ ቲክቶክ ላይ የተገናኘን ነው፣ ግን ደግሞ ዩቲዩብ ላይ ብቻ ማገኛችሁ ፋሚሊዎች ያላችሁ እንዴት ናችሁ? ደህና ናችሁ ወይ? እንዴት ሰነበታችኋል? እኔ በጣም ደህና ነኝ። ዛሬ ደግሞ ቶፒካችን ምንድነው? ፊቴን ዛሬ በሜካፕ ነው የመጣሁት። ቀጥታ ከቲክቶክ ላይ ቀጥታ ወደ ዩቲዩብ ነው የገባሁት። ይሄ በደንብ ሪኩዌስት የተደረኩት በጣም ሪኩዌስት የቀረበልኝ ነው። ፊትሽ ምንድነው ትሪትመንትሽ ስኪን ኬርሽ ምንድነው ተብዬ ተጠይቄያለሁ። እግዚአብሔር ይመስገን ለዚህ ላበቀኝ። በጣም ፊቴ ከተወሰኑ አመታት በፊት ፊቴ በጣም የተበላሸ ነበረ። አሁን ላይ እንደሚታዩ አይደለም። አሁን ሜካፕ ላይ ራሱ እንዴት እንደሚያምር እዩት። በጣም ነበረ የሚያስቸግረኝ ፊቴ። አክኒ ስካር ነበረብኝ፣ አክኒ በጣም ነበረብኝ። እና ምንድነው የተጠቀምኩት ምንድነው ያረኩት በምንድነው ፊቴ ተስተካከለው የሚለው ዛሬ የምናይ ይሆናል። የምር ኦነስት የሆነ ሪቪው ነው የምሰጣችሁ። በቅርብም ወደ ኢትዮጵያ ስመለስ ፓኬጅ ስለሚላክልኝ ፊቴን ከተስተካከለበት ቦታ እሱንም ድጋሜ የተቀበው ማሳያችሁ ይሆናል። በደንብ ደግሞ ፑሽ አረጋዋለሁ ነገሮች እንዴት ነው ሲስተካከሉና እቃው እጄ ላይ ሲገባ ማለት ነው። ወደ ቪዲዮና ወደ ፊቴ ወደ ወሬ ከመግባቴ በፊት ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ አርጉኝ። እኔ ቪዲዮ ላይ በጣም ብዙ ሰው በሜካፕም ቢሆን ሜካፕ እያለመድኩ ነው እያለኝ ነው። በፀጉርም ቢሆን ፀጉሬ ቆንጆ ሆኗል እያለኝ ነው። በፊትም ቢሆን ያው እየተናገርኩኝ ነው። ከዚህ በኋላ ደግሞ የምናይ ይሆናል። ሰብስክራይብ እያረጋችሁኝ በደንብ ሰብስክራይብ ሳታረጉኝ የማታዩ ሰዎች አትኑር። ፕሊዝ ሰብስክራይብ አርጉኝ፣ ፑሽ አርጉልኝ። ወደ ጉዳይ እገባለሁ። ፊቴ ምንድነው ያስተካከለው? መጀመሪያ ፊቴ ምን አይነት እንደነበረ ምን ያህል ተበላሽቶ እንደነበረ ላሳያችሁ። እዚህ ጋር የምታዩት ፊቴ እዚህ ጋር ያስቀመጥኩላችሁ ፊቴ ምን ያህል እንደተበላሸ እየታችሁታል። ግንባሬ አይታይም ነበረ፣ በጣም ግንባሬ ተበላሸ ነበረ። አፍንጬ ጋር፣ አፌ ጋር፣ ጉንጬ በጣም ስፔሻሊ ደግሞ እንደዚህ ግንባሬ፣ አፍንጬ፣ አፌ አካባቢ በጣም አክቹሊ እኔ ግንባሬ ማለት ቤንግ ምናምን ተቆርጬ እሸፍነው ነበረ፣ ግን እዚህ አካባቢ መሸፈን አልችልም ነበረ። በዚህ በኩል ያለውንም በፀጉሬ ነበር መሸፍነው። ይሄን ያህል ያሳቀቀኝ ነበረ ፊቴና እንዴት ነው የተንከባከብኩት? እንዴት ነው ፊቴ የተስተካከለው? ከዚህኛው ፎቶዎች እዚህ ጋር ካስቀመጥኩላችሁ ፎቶዎች እንዴት ነው ፊቴ ቆንጆ የሆነው? አሁን ሜካፕ ላይ ስለሆንኩኝ ባዶዬ ስላልሆነ እንዲህ ብዬ እንዳላወራላችሁ እዚህ ጋር ደግሞ ቪዲዮዎች ፎቶዎች አስቀምጣለሁ እንዴት ፊቴ በጣም እንደተለወጠ። ይሄንን ይመስላል ማለት ነው። ደግሞ ተለውጦ አይ ነው ብዙዎቻችሁ አሁን ምንድነው የለወጠው ፊትሽን? ሳሙናውን ንገሪኝ፣ ቀጥታ ወደ ጉዳይሽ ግቢ ያላችሁኝ ነው። ወደ ጉዳይ ስገባ ምን አይነት ሳሙና ነው የቀየረልኝ? አክሱሚና የሚባል ሳሙና ነው። ኢንስታግራም ላይ ያላት ቤላ የምትባል ፎሎ ማረጋት የሷ ሳሙና ነው የቀየረልኝ ፊቴን በእውነት በጣም ነው የቀየረው። እሱ ሳሙና እንዴት ነው ያወቅኩት? ከማውቄ ደግሞ ስነግራችሁ እሷ ፎሎ አረጋታለሁ ብያችኋለሁ። እሷ ፔጅ ላይ የሚለቀቁትን ሰዎች ቴስቲሞኒ ምናምን ሳይ በጣም ፊቴን ቀይሮታል እያሉ በጣም ብጉር የነበረባቸው ሃይፐር ፒግመንቴሽን የነበረባቸው ፕሮሞሽን አይደለም ወሬ መሀል ላይ ብነግራችሁ ፕሮሞሽን አይደለም። የምር ፊቴን ምን እንዳረደኝ እየነገርኳችሁ ነው። ምክንያቱም እኔ በጣም ብዙ ሰው የሚለኝን ሳሙና እሞክር ነበር ከዚህ በፊት ማለት ነውና ይሄ ነገር ፕሮሞሽን አይደለም። እና ከሷ በኋላ ራሱ በጣም ብዙ ሳሙናዎች ሞክሬያለሁ። የሷ ኬሚካል ያለው በጣም ይሄ ፊታችሁን የሚያበላሽ አይደለም፣ በጣም ናቹራል የሆነ ነው። ሀበሻ እህታችን ናት እና የሷ ሳሙና በጣም ለፊት ተስማሚ ነው። ጥቁር ሳሙና ነው። ጥቁርና ቢጫ አለው። እኔ ዛን ጊዜ ጥቁሩን ነበር የሞከርኩት። አሁን ላይ ግን እንደነገረችኝ ከሆነ ቢጫው ለአክኒ ስካር ነው፣ ጥቁሩ ደግሞ ለአክኒ ነው ካልተሳሳትኩኝ ማለት ነው። በጣም ረጅም ጊዜ 6 አመት ምናምን ነው ከሞከርኩት ሳሙናውን። እንዳልኳችሁ ድጋሜ ላስት ይር ሞክሬው ነበር ኢትዮጵያ ሴት፣ በጣም ቆንጆ ነበር። ዲስ ይር ደግሞ ድጋሜ ሴት እቀበላለሁ የሷን ፓኬጅ። ስለዚህ ማየው ይሆናል። በጣም ቆንጆ የሚባል ሳሙና ነው። በጣም በእውነት ላይክ እጇ ይባረክ፣ የምር እጇ ይባረክ። እኔ ፊቴን ልውጥ ነው ያረጋው፣ ፊቴን እርግፍ ነው ያረጋልኝ። እና ሳሙናውን አየሁትና እሷ ፔጅ ላይ የምር ይሰራል ምናምን ብዬ ላይክ ዳውት አድርጌ ነበር መጀመሪያ ላይ። ከዛ ገዛሁት ማለት ነው። የዛን ጊዜ ሪሜምበር ከጓደኛዬ ጋር ሄጄ ገዛሁት። እቤት አመጣሁትና
ቆራረጥኩት። እናቴ ምን አለችኝ? ውሃ ምናምን ስለሚነካው ስለሚረጥብ ሳሙና ደግሞ መሃል ላይ ስለሚያልቅ በጣም ተጠቃሚ ስላለው ገዢ ስላለው ካለቀብሽ በኋላ ከየት ታምጪዋለሽ ላይክ ባታገኙት ብላ ቆረጥኩትና ስንት ቦታ ቆረጥኩት? 6 ቦታ ቆረጥኩት መሰለኝ። ትንሽ ያርኩኝ ታጠብኩበት። ያው እግዚአብሔር ምስክሬ በጣም ፊቴ እርግፍ ግንባሬ እንደዚህ ያልነበረ ያው ያስገባኋቸው ፎቶዎች ይናገራሉ። ግንባሬ፣ አፍንጬ፣ ይሄ ጉንጬ በቃ አካባቢ ፊቴ በጣም የተበላሸ ነበር። እርግፍ አድርጎ ነው ያጸዳልኝ። የሷ ሳሙና አክሱሚና ይባላል። አስቀምጥላችኋለሁ፣ ፔጇንም አስቀምጥላችኋለሁ። በጣም ክራውድድ ላረጋት አልፈልግም። ምክንያቱም እጇ ላይ አሁን ላይ ከሌለ ፕሮዳክቱ በጣም ክራውድድ እንድትሆን አልፈልግም። ግን ደግሞ የት እንደምታገኙት ከሷ ገጽ ላይ አሜሪካ፣ ዱባይ እና ኢትዮጵያ እንዳለ አቅ ነበረ። ስታስገባ ደግሞ የምትነግራችሁ ይሆናል። በጣም ቆንጆ ሳሙና ነው። ከዛ ደግሞ ከሷ ሳሙና ደግሞ ባሻገር እንደ ፊቴ የተስተካከለ ሰው ደግሞ ልንገራችሁ ምን ማድረግ እንዳለባችሁ። እኔ ፊቴ ተስተካክሎ ጨርሷል ብዬ ስለማላስብ ብዙም ስለ ፊቴ ለማውራት ለሰው አላስብም ነበር። ግን ፎሎወሮቼ በጣም ፑሽ እያደረጉኝ ነበር። ያቢ ስኪን ኬርሽ ምንድነው ምናምን ሲሉኝ ዋው የኔ ፊት አምሮ ስለ ፊቴ ስለ ትሪትመንቴ ስለ ስኪን ኬር ለመጠየቅ በቃ እኔ ፊት እንዴት እንደምወድ ንጹህ ፊት እንዴት እንደምወድ የሚያምር ፊት ምንም አክኒ ስካር የሌለው በቃ ውልውል ያለ ፊት እንዴት እንደምወድ እንደነበረና ድሮ ልጅ ሆኜ አይ ቲንክ ይሄ አባባሌ ነው መሰለኝ ፊቴን እንዲበላሽ ያረገብኝ። የራሴ አፍ ነው፣ በራሴ አፍ ነው የጠፋው ፊቴ። በጣም ቆንጆ ስኪን ነበር የነበረኝ፣ ግን ኦይሊ ነው። ኦይሊ ስኪን ደግሞ ለመበላሸት ቅርብ ነውና ቡጉራች ይሁንች ጓደኛዬ ቡጉሯ ደስ ሲል ብያቃለሁ። ልጅነት ነው አይዶ። ከዛ ግን ሪግሬትም ማረግበት ነገር ነው ደግሜ ማለለው ነገር ነውና እንደዚህ ሰዎች ሲሉኝ በጣም ደስ ይለኝ ጀመረ ምናምንና እንዳልኳችሁ እስቲ አክኒ ስካር እዚህ ጋር አክኒ ስካር አለኝ። ዛሬ ፉል ግላም ነው ያደረኩት፣ ፉል ከቨሬጅ ነው እና ግን እስቲ ትንሽ አክኒ ስካር አለችኝ። ፊቴ በጣም ተለውጧልና ምንድነው እንደዛ ሲሉኝ ዋይ ናት ብዬ እና ሪካርዴን ደግሞ እንደ ድንገት ሰው ልኮላት ነበር ለቤላ ለሳሙና እንትኗ ማለት ነውና ሰው ልኮላት እልክልሻለሁ ምናምን ስትለኝ ፖስትም ስታደርገው ስታተሷ ላይ ዋው በቃ ፊቴ የምር ተለውጧል ማለት ነውና ለሰዎች ሼር ማድረግ እችላለሁ። እውነተኛ መረጃ ስለሆነ ልክ ስለሆነ ፊቴን በጣም ስለቀየረልኝ ኦኬ ሼር ማድረግ እችላለሁ ብዬ ያሰብኩት ነገር ነው። መጀመሪያ ነገር የሷ ሳሙና በጣም ፊቴ በጣም ቀይሮታል። ይሄ ፕሮባብሊ ፓርት 1 ሊሆን ይችላል፣ ፓርት 2 ሊኖረኝ ይችላል ማለት ነው። ፓርት 2 ደግሞ ምን ሳሙናዎች ሞክሬያለሁ፣ ምን ሳሙና ሞክሬ ተስማምቶኛል፣ ምን ሳሙና ሞክሬ ከነጭራሹ አልተስማማኝም የሚለውን ደግሞ መነግራችሁ ይሆናል ፓርት 2 ላይ። ስለ ኮጂሳንም ሳሙና እማነሳላችሁ ይሆናል ፓርት 2 ላይ። ወደ ጉዳይ ደግሞ ተመልሼ ስመጣ ምንድነው አክኒ ያለባችሁና አክኒ ስካር ያለባችሁ አክኒ ያለባችሁ ሰዎች ፕሊዝ እኔ ያቆምኩት ነገር አክኒያችሁን አታፈንዱት። እኔ እጄ በቃ አክኒ ላይ ነው የት ጋ ነው ፍንድት ነበር ማረገው። አክኒያችሁን አታፈንዱት፣ ፊታችሁን ዳሜጅ እያረጋችሁት ነው። ስካሩ በተለይ ቀይ ከሆናችሁ አይጠፋም፣ በጣም ይቆያል። ሁለተኛ ደግሞ ትራስ ጨርቅ ቶሎ ቀይሩ። የፀጉራችሁ ቅባት ወደፊታችሁ አታምጡት እና ስኪን ኬራችሁ ኦይሊ ስኪን የሚሆን ስኪን ኬር ተጠቀሙ። ወዛችሁን የሚመጣው አንዳንድ ሳሙኖች ወዛችሁን ከነጭራሹ መጥጥ አድርጎ ደረቅ ያረጋችኋል። እሱንም አልመክርም። ስለ ስኪን ኬር ደግሞ በሚቀጥለው ምን እንደተስማማኝና ምን በጣም ሪቪው እንደተሰጠበት ከናንተም ጋር አውርቼ የናንተንም ሰጀሽን ይዤ የራሴንም ይዤ መመጣ ይሆናል። ፓርት 2 ዴፊኒትሊ ይኖረኛል። ይሄንን ቪዲዮ ግን ሼር፣ ኮፒ ሊንክ፣ ሪፖስት ይሆናል እዚህ ላይ እሺ። ሼር፣ ኮሜንት፣ ላይክ እና ሰብስክራይብ እያረጋችሁ ሰብስክራይብ ሳታረጉ እንዳትወጡ ስለፊት የሰማችሁ ሰዎች ሁሉ። ደግሞ በሚቀጥለው ፓርት 2 ደግሞ ይዤላችሁ እመጣለሁ። በጣም ወዳችኋለሁ። ይሄኛው ደግሞ ቪዲዮ በጣም ሄልፕፉል እንደሆነ አይ ሆፕ። በጣም ነው የምወዳችሁ።